የእግዚአብሔር መልአክ ስሙ ድንቅ ነው። ለሶርያ ሰው ለማኑኤል እንደነገረ በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለሶርያ ሰው ለማኑኤል እንደነገረ በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። ከዳን ወገን የሆነ በእግዚአብሔር ያመነ ማኑኤል የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። በዖፍራ አድባር ለጌዴዎን የተገለጠው እስራኤልን ከምድያም እጅ ታደገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ። አይዞህ ጌዴዎን ያለው ቁርባኑን ያሸተተው ከእኛ ጋር ነው ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው። በሆነው አውድማ ሰይፍን ይዞ ቆሞ የታየው ዳዊት በመንቀጥቀጥ ፊቱን ፈለገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። በሦስት ቀን ቸነፈር እንዳጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለምሕረት ይመጣሉ፣ ለመዓት ይላካሉ። ሰይፉን ባፎቱ ከቷል፣ ሚካኤል በሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖንን ጴጥሮስን ከወህኒ ቤት ገብቶ ያወጣ የእጆቹን ሰንሰለት ፈትቶ አረገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። በጠባቂዎች መሃል ኬፋን ከእንቅልፍ አንቅቷል። በተዘጋው ደጃፍ አልተሳነውም ማለፍ። ሚካኤል እየመራ ጴጥሮስ እግሩ የቀና አውቆታል ልቡ በርቶ ዘለለ ስሙን ጠርቶ